ግማሹ ኪሎ አንዴ ወታጅራን ትርጉም ጋር አንሩት ለሰው ልጅ እንዴት እንደዚህ ተንገጫገጫ ማለት ነው። ሄሎ ጋይስ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም በአዲስ ቪዲዮ ተመልሼላችኋለሁ። ዛሬ የመጣሁት በጣም ልዩ የሆነ ቦታ ልወስዳችሁ ነው። ማለት ገዳም ልሄድ ነውና እኔ ማላቃትም ለመጀመሪያ ጊዜ ነው ማያት። ስለዚህ አብረን እንሄዳለን፣ አብረን እናያታለን። ዛሬ አድሬ ነገ ጠዋት ነው የምመለሰውና ያንን ሁሉ ቪዲዮ ሪካርድ አደርግላችኋለሁ። አብራችሁን ቆዩ። ወዳችኋለሁ። ዩ ጋይስ ውጭ እንደዚህ እንደሚቀዘቅዝ ስማ ሳልሳታኩ ነው ስለዚህ ስቲል በጣም ይቀዘቅዛልና ሻንጣዬን ሸክፌ ሰው እየጠበቀኝ ነው መንገድ ላይ። እሷን ፒክ አድርጌ ወደ መንገዳችንን እንጀምራለን ማለት ነው። አብራችሁን ሁኑ። አሁንም እንደገና ሰብስክራይብ በማድረግ ደግሞ ፍቅራችሁን አሳዩኝ ጋይስ። በጣም መሰለኝ ሰውዬው ታምሪ ግማሹ ኪሎ 20 ግን እስካሁን አልወጣንም ከከተማ። ነገ እንደርሳለን። ማነው ደግሞ አሹ? እዚህ ልጣጣ በዛ እኮ ቤቢ ምን ነው? እሺ ይላል። መቅረት አለ እኮ እንትን የት ነበር? የት ነው ያለነው? ታጅራ መሳደም በላ ዩ ጋይስ አንዴ ወታጅራን ትርጉም ጋር አንሩት ጠላፊ ድራማት ደግሞ ድራማ ነው። ጠልፎ ቢኖር ማለት ነው። ጠልፎ ነዋሪ ማለት ነው። የራሷ ትርጉም ነው።
እሺ እንታን ፈስኩበት በረከታ ቅዱስ ነው የሚባለው መቻልከኝ በረከታ ቅዱስ ነው በረከታ መንፈስ ቅዱስ አይደለም በረከታ ቅዱስ እንታን መንፈስ ቅዱስ ቴንኪያ አኔም ግብላ አንድ ሰው ነው ስለሰሰው መናሽ አትሰጂ ይሄ ደግሞ ጥቅም ነው ወይስ ማስተላለፍ ካሮቱ ላይ ገርሱ እንደውም ባትለጣ አብረሽ አይ
በጣም ተጫዋች ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ የውለው ተክልዬ መጣ ከገዳም ልሳነ ብዬ ኢትዮጵያዊ ጻድቅ አባ ተክለ ሃይማኖት ወልደ ዋሕድ ብለህ ገድሉ ታምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ልክ ውሃ የረገጥከው መሬት ጥላ ያረፈበት ሆኗል ጸበል እምነት ኑና ተመልከቱ ድውያን ሲፈቱ ይሰብካል ተክልዬ ዛሬም እንደ ጥንቱ ገድሉ ታምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ